ያልኩ ደግሞ እሺ መሰረት አለ አረቢያ ቡናችን የጨርስና ነው እንደ መጀመሪያ እኮ ምሳ ነው የሚቀርመው ከቡና ብዬ ነው እኮ አምጪልኝ ቡና እየጠጣሁ እኮ ነው አይ እኔ ላንጣል አይተው እንዴ ዛሬ አይሆንም አንቺ እኔ ብቻ የማዝሽ እሱ እንዳሰሚው እሺ እኔ ደግሞ ስምራሽ እንጂ እንደኛ ያለ እንትን አሰሪ አግኝተሽ ታውቂያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ያወልና ሰዓዳ ዩቲዩብ ተከታታዮች እኛለን አልሐምዱሊላህ ደህና ነን። ያው እንግዲህ ዛሬ እንደምታዩኝ ለየት ብዬ ሴት መስዬ መጥቻለሁ። ብዙ ጊዜ ከኛ ቤት ቡና ምናምን አልተለመደምና ያው እንግዲህ ዛሬ በአዲስ አይዲያ መጥቻለሁ። ባለፈው ቪዲዮ ላይ ሰራተኛዬን እንደህ ያመናጨኳት ነበርና ካወል ፊት የሰራው ዛሬ ደግሞ ለምን ከሱ እሱን አንጥቼ ባይሆን እሱ ከሌለበት አልሰራም። እሱን እዚህ አንጥቼ ደግሞ እሱን ተወት አድርጌ ሰራተኛዬን እየተንከባከብኩ ነው የምሰራው ዛሬ ማለት ነው። ያው ነግሬያታለሁ። እኔ ቁጭ አድርጌ እኔ ቡና ፈላላታለሁ። ቡና በነገራችን ላይ ፈልቶ በርዷል ቡና። አወልን እየጠበቅን እስካሁን አልመጣም። እንደገና ሊታር ነው ማለት ነው። እሱ ሲመጣ ልክ እንደዚህ ቁጭ አድርጌ እዚህ ጋር ኬክ ገዝቻለሁ ለሷ። በቃ አለ አይደል አወል እኮ አይወድም ምናምን አወል ብላ እንጂ እሱ አይበላም እንደምናምን ስተኛ አይወድም እሱ ቡናም ኬክም አይወድም ምናምን እያልኩ እሷን ነው የምንከባከበው። ምክንያቱም አሁን በአጭር ጊዜ ውስጥ ከሱ በላይ ነው እየተንከባከበችኝ ያለችው። ምክንያቱም ጠዋት ስነሳ ቃጣት ታጥቦልኝ ቤቱ ተጸርቶ በቃ እንደዛ ሆኖ ስለማገኘው በጣም ደስተኛ ነኝና እስኪ ምን ያክል አለ አይደል ሰውን ስናግዝ ሰውን ስንንከባከብ ምን ያክል ደስተኛ እንደሚሆን ላሳየውና ምን ያክል እንደሚከፋ ደግሞ አለማገዝ ማለት አሁን ዛሬ እሷን ከሱ ፊት ቁጭ አድርጌ ስንከባከባት ምን ያክል ደስ እንደሚላትና እሱ ምን ያክል እንደሚከፋ ይወቀው። በዛውም ትምህርት ይሰደውና እኔ ሁሉ ጊዜ እየተንከባከብኩ ስለሆነ እሱም ቀጠሮ ቀን ያዝና አንዳንድ ቀን ይንከባከበኛል እና ያንን ሐሳቤ ዛሬ እና ይመጣል ብዬ ተስፋ አደርጋለሁ። ሁለተኛ ጀበናዬን ልጥር ነው። የባለፈው ቪዲዮ አስደስታችሁናል፣ ላይክ አድርጋችኋል። እናመሰግናለን። አሁንም ቀጣይ ላይክ አድርጉኝ ነው የምለው። እና በነገራችን ላይ ከባለፈው ቪዲዮ የማላልፈው ነገር አለ። አንድ ነገር ምንድን ነው አንቺ ሰራተኛ መዳም ቤት ሆነሽ አሁን ለሰራተኛ በቃሽ ሀቢብቲ። እኔ እኮ እዛ ሀገር ሄድኩት ልቀየር ነው አይደል? ሁልጊዜ ሰራተኛ ልሆን አይደለም ወይስ አንዴ ሰራተኛ ሆኜ እስከሄድኩኝ እስከ መጨረሻው ሰራተኛ ሆኜ መኖር አለብኝ እንዴ? የለብሽም። እንዴ ብለሽ አስበሽ ከሆነ ተሳስተሻል። እሺ የምትሄጂው ማለት ነው ለዓላማ ነው። ሂደሽ ሰሪ። እንደውም እኛ በሰዓቱ ላይ በልጅነት በህፃንነት ስለሄድን ዓላማ ያለንም ታለቅ ስንል ነው እየበሰልን ያለ ነው ምናምን እና የምነግራችሁ ነገር እኛ ያለፍንበትን መንገድ እንዳታልፉ። ብዙ አመት ብዙ ሰዓት እዛ ትስሩ። የተወሰነ አለ አይደል መስሪያ የሚያክል ብር ካላችሁ መታችሁ ኢትዮጵያ ስሩ። መታችሁ መዳም መሆን ትችላላችሁ። አላህ ሲፈጥርሽ እኮ አንቺ ሸቃላሽ እስከ መጨረሻው ሰራተኛ በቃ እኔ የተጻፈልኝ ሰራተኛ ነው ብለሽ እንዳታምኒ እሺ። ይሄ እንደዚህ ያለ አስተሳሰብ ካለሽ ወደ ኋላ ነው የሚጎትትሽ። መቼም አያልፍልሽ። እየደከምሽ ትኖሪያለሽ። በቃ አላንም ብር ከሌለሽ ሂጂ ስሪ። አያሳፍርም መስራት ማንቻውን ስራ። እዚህም በተሽ እኮ ሰራተኛሽ በነገርሽ ላይ ምንም ስሪ ሰራተኛሽ። ሳደክሚ ብር አታገኝም። ያው የመዳም ቤት የሚለው እዛ መዳም ቤት ስትሰሪ እንትን ነው የተገደበ ደሞዝ ነው ያለሽ። 2000 ሪያልም ሆነ 1000 ሪያልም ሆነ የተገደበ ነው። እዚህ ግን ከዛም ዝቅ ያለ ልታገኝ ትችያለሽ። ከዛም ያው እንደ ስራሽ ማለት ነው። ከዛም ከፍ ያለ ልታገኝ ትችይና ትቀየሪያለሽ። እና ሰራተኛ በሚለው ሰራተኛ ነን ሰራተኛዎች መዳም ሆነ አይችሉም ብለሽ እንዳታምንሽ ውዴ። እላይ ትደርሻለሽ። ብቻ አንቺ አይምሮሽን አሳምኚው። እኔ ይደርሳለሁ ኢንሻአላህ። አይደለም አንድ ሰራተኛ ብቻ አይደለም የምቀጥረው። በነገርሽ ላይ አሁን ለሱቄ ብዙ ሰራተኛ የምቀጥረው የቤት ሰራተኛ የሚለውን ተይውና አሁን ለሱቄ ማለት ነው ሰፊታ ራሱ ከ3 ከ4 በላይ ነው የምቀጥረው ማለት ነው። አሁን 3 አሉኝ፣ ከዛም በላይ ይጨምራለሁ። ሌላም ስራ በሰፊው ሰራለሁና እንደዛ አድርጌ የምሰራው እሺ። አስፋፋለሁ ስራዬን። ብዙ የሚሰራ ሰዎች አሉ። የብዙ ሰዎች እድል ከፍታለሁ እንዲሰሩ እና እንደዚህ ልላችሁ ነው። አልሙህም አንዳንዶቻችሁን ነው እና በቃ ላይክ አድርጉኝ። የዛሬው ቪዲዮ እንግዲህ እንደምትደሰቱበት አውቃለሁ። ሰራተኛ ስለሆንሽ ሰራተኛ ሲሉ አይክፋሽ። ሁሉም ሰራተኛ ነው። ሰርተናል። አሁንም እየሰራን ነው። ሰራተኛ መቼም ማወጫ እስካልሞሽ ድረስ ማለት ነው። ቤትሽን ብኮኒ የራስሽ ልብስ ቤትም ኖረሽ ምንም ኖረሽ ሰራተኛ ትሰሪያለሽ ማለት ነው። አልሙህም በቃ አሚና ነይ እስኪ እንትን ልበሽ ባይሆን ደህና አድርገሽ እሺ።
በዚህ አጋጣሚ ያው ሽፎኖች ይሄ ይታያችኋል። እኔ መጀመሪያ ለራሴ ነው ነዶ ሲመጣ መጀመሪያ እኔ የማስተዋውቀው ነይ ቁጭ በይ አሁን አይዲያ እነግርሻለሁ። እዚህ ቁጭ በይ አይዞሽ አትፍሪ። አይው ዛሬ ማለት ነው ካወል ፊት አንቺን ነው የምንከባከበው። በቃ ወገብሽ ምንሽ እንደምናምን እላለሁኝና ምንም እንዳትሸማቀቂሽ ለቪዲዮ ስለሆነ እና አሁን ምንድነው የምልሽ ልክ በቃ አንተ ለሱ ሳሰጭው እንደ ኬክ ምናምን ትኛለሽ፣ እኔ ደግሞ አከላክላለሁ። ኧረ አይወድም እሱ እኮ ምናምን እንደዚህ ምግብ እኮ ጣፋጭ ነገር አይበላ ምናምን እላለሽ እና አንቺ ነው የምንከባከብሽ። ምንም አይነት የሆነ መሸማቀቅ ስሜት እንዳይኖርሽ እሺ። ጀበናውን ልጣደው እስከሚመጣ በቃ አይዞሽ ፈታቢ ወደዚህ ጠጋቢ ይሻላል መሰለኝ። ወይስ እዚህ አርፈ አንቺ እዚህ ሁኚ በቃ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ቡና ቁርስ እንዴት ነው? ኬክ ነው ግን የሚሆን ቆየው እንደ ብዙ ቡና ትጠጣለህ እንዴ? ምንም እንዳትሸማቀቂ ብዬ አሁን ብዛል ቀዳ ነው ሰጮም ላው አወድም እኮ አይደል እሱ ኬክ ቡና ነው ቢንጂ ለኔ ያሰጂኝ አንተ ትወዳለህ እንዳወል ከመቼ ወዲህ አብረን እንጠጣ ብዬ መቼ ጠጥተህ ታውቃለህ? ኧረ ቡና አይደለም ያልኩት ኬክ ኬክ ቢ እስኪ ቢንጂ እሷ ትብላና ሰጣለሁ። ደግሞ የዛሬው ፍቅራችሁ ደግሞ በጣም ደስ ይላል። በጣም እኔ እኮ አሰብኩት አንተ ጋር ስንት አመት ኑር ያለው እኔ ለማስደሰት በአመት ወይም በዛ ለዛውም በስንት መከራ ያን እንደ ውለታ ነው የምቆጥረው። እሷ ግን ከመጣይ ጀምሮ ጧት ስነሳ ቤት ጠርጋልኝ፣ ቃጥባልኝ፣ ቁርስ ሰርታልኝ ነው የማገኘው። እንዴ አያስቅም? እሺ ሌላስ? ዳጧት ተነስቼ ቤት ልጥረግ ሳልተው እና ታዲያ ቤታችን አይደለም ቤታችን ነው አይደል? እና እኔ ለምሳሌ ዩስሪ በጊዜ ያልተኛ ሰዓት እኔ አምስቼ ስተኛ አንተ ተነስተህ በጊዜ የተኛ ሰዓት ተነስተህ እንደዛ ቤቱን ተወክሽ መጥራቱ ማለት ነው። ተነስተህ ሆነ አለ አይደል ቁርስ ሰራ ምናምን ትሞታለህ አትሞትም አይደል? እጭ እንዳይደፋብሽ ለኔ ስጪ ቡና ዛሬ እበላለሁ ቡና ምን አጥፍቼው ዛሬ ምን አጥፍቼው? ምንም አላጠፋህ እኮ እየነገርኩህ እኮ ነው። እኔ ከሷ አሁን ላይ ታስበው ማለት ነው ካንተና ከሷ ምረጭ ቢሉኝ እሷ ነው የምመርጠው። ታውቃለህ? አልገባኝም። ምንድን ነው የምታወሪው? ትፈልጋለህ? ፍላንስ ይባታል ነበር ዛሬ። ፍቅራችሁ ደስ ይላል አይደል? ፍቅራችሁ ደስ ይላል ግን ይቅርብህ። ያምሃር ወደ ሲጀምር ጥሩ አይደለም። እሺ በይ አብሽር፣ ችግር የለም። ስለማሰርኩ እና ሰው እሺ ጠጭ እንጂ ያየኝ ወይ እስከ ዛሬ ቡና ለራሴ ነው ያምሃል። ምን ያደርግልሃል? በዚህ ለጣ እንጂ ይባላል። ዋው ሰይ እንጂ ለኔም ግጅልኝ እንጂ እሺ በቃ አወል አንተ ጋር ማውራት አልፈለኩም። አሰብኩት እኮ እኔ እስከ ዛሬ አንተ ጋር ጊዜን ዝም ብዬ አቃጥላለሁ እንጂ አንተ ለኔ ደስታ ምንም ተጨንቀህ አታውቅም። እውነት ካወራን እና ለምን መጥፎ ቃል እንድናገር ታደርጊኛለሽ? መጥፎ ቃል እኮ አይደለም። ይኸው አንተ በመጣህ ሰዓት ሁል ጊዜ ምግብ ሰርቼልህ እጠብቅሃለሁ አይደል? እሺ ያን ግዴታዬ ነው ብለህ ታምናለህ አይደለም? ከየት ነው የመጣሽው እህቴ? ኧረ ዋው አበራ መሳ ተፈራላ ተናግራ በቃ እሺ ማን ነው ያመጣልሽ? እሱ ቡና መጠጣት ከፈለክ መጀመሪያ ተነስጪኝ፣ ከዛ በኋላ ነው ቡና ምንድነው በቅደም ተከተል እንፈልጊው እንጂ መጀመሪያ እሺ በቃ ዛሬ እሷ ቀን ነው። እኔ ሁሉ ጊዜ እየተንከባከብኩ አይደል? አንተ እኔ እኮ አትንከባከቢ አይደለም፣ ደስ ይላል። በቃ ፍቅራችሁ እንደዚህ ተቀጠለ፣ በጣም ደስ የሚል ነገር ነው። ግን ለኔም ስጪ ቡና ጠጣናት ወደ ተብዬ ነው የመጣሁት። ስለዚህ ተቆርሶ ቡና ጠጣ ቡና እንደማወድ አውቃለሁ። ቡና ጠጣ አይደለም
ምሳ የምበላ ከሆነ ነው ያልኩህ። ደግሞ እሺ መሰረት አለ አይደል? ቡናችን የጨርስና ነው እንደ መጀመሪያ እኮ ምሳ ነው የሚቀርመው ከቡና ብዬ ነው እኮ። እኛማ በልተናል እኮ ምሳችን። ስሚ እንጂ እንደኛ ያለ እንትን አሰሪ አግኝተሽ ታውቂያለሽ? ኧረ እንደዚህ አይነት አሰሪ ባሏን የብቻው ቁጭ አድርጋ ምግብ ይባላል አታውቅም። እርግጠኛ ነኝ። ይኸው ጥቅም እሷ ናት የጠቀመችኝ። አሁን ላይ ሳስበው እውነቴን ነው። ጠዋት እንዴት ያለ እንቅልፍ መሰለህ የምተኛው። ለምን ሽሽ አለችሽ? ቀናህባት። አሁን ስለተንከባከብኩ ቀናህባት። እናንተ ሁል ጊዜ እየተንከባከብኩ ነው። እሱን እኮ ልንበላ ነው አወል። እሺ ምሳ አቅርቢልኝ አይደል? እኔ ታዲያ እሺ አንዷን አንስተህ ይፈልኩና ዛሬ እሷ ቀን ነው። ምን ነው አስቀናኝ? እኔ እኮ ምንም አላልኩም። የእሷ ቀን ነው የእሷ ቀን አይደለም እኮ አላልኩም። ምንድን ነው የምትገነጥይ ታዲያ? እኔ አልገነጠልኩም። በቃ እሷ ጋር ማውራት፣ መጫወት፣ መብላት የፈለኩት። እሺ እና እነሳኔ ልውጣ? ቤት ነው። እኔ አልከለከልም። ማሻአላህ አላህ ይጠውልላችሁ ፍቅራችሁ። የቡና ቁርሱ ላይ ብቻ እንዳይሆን ዱአ እያደረኩላችሁ ነው። ስንጠላኝ ነው። አዎ ትላንትና ሪት ትባባል ነበር። ያን እኮ ለቪዲዮ ነው ታውቃለህ። ቢሆንስ ታዲያ ሟቻውን አንቺው እና ተመካክረን እኮ ነው እንዴ? አዎ ፈርተሻል? እሺ ቢንቺ ኬክ ሆነ። እሺ ሂድ አንቺልኝማ። አዎ ዛሬ አታመጣም አልኩህ እኮ። እሺ አንቺ አምጪልኝ። እራስህ ሂድ አንተ። ቡና እየጠጣሁ እኮ ነው አሁን። አይ እኔ ላምጣልህ። አይተኸው እንዴ ዛሬ አይሆንም። አንቺ እኔ ብቻ የማዝሽ እሱ እንዳሰሚው። እሺ እኔ ደግሞ ዝም ብለሽ ቢንጂ አንቺ ፈርተሽ ነው እንደስ ነው እስኪ ካውጭ። እሺ ቡና ስጪኝ አሁን። እንግዲህ ይገርማል። ምን ነው ገረመህ? ሀሳብ በጣም ነው የሚገርመው። ግዴታ አንተን ብቻ መንከባከብ ያለብኝ? ኧረ እኔ መቼ ተንከባከቢኝ አልከኝ። ገራሚ ነው። እንካሽ እንዳይደፋ ደስ ይላል። ቀጥይበት። እሱ ላይ ያስቀምጠው ልብስ ላይ እንዳይደፋ። እንደ አጋዦችሽን መንከባከብ ከጀመርሽ በጣም ደስ ይላል። እና ለምን አይታገዙም እነሱ? እኔ አላልኩም። ሲጀመር ካብረ ነው የምሰራው አላየንም እንጂ። ኧረ ተኝተሽ አጥብልሽ አይደልቀው እና ከዛ ውጭ አለውን እኮ ታዲያ እኔ ስሪን አጥባለሁ ተስቼ ማለት ነው። ኧረ ችግር የለውም። አላህ ይጨምርላቸው። ደስ ይላል። ግን እኔን አታጣቁኝ። እሷ እንድጠላኝ አታርጊ። እንደ መጥፎ ሰው እንድታየኝ አታርጊ። ጥሩ አይደለም። ቤንጂ አላህና ሌላ ሰው ዛሬ ሌላ ሰው አትሆኚ። እሺ እና በትላንትና ነገር በጨመርሽበት ነው እኔ አላልኩም። ወግሽ አመመሽ እንዴ? አንቺ ነሽ እሷ ናት አይደል? መግደፍ ያላንጣለሽ ሲሪ ማሻአላህ እንክብካቤው ላይ እንግዲህ ከፍ ያለ ትራሳታ ወዲዳታ ምን አገባ መለከታ ውሃ ላንጣለሽ? ኧረ አሁን ነው የጠጣሁት። ቆይ ለኔም ቢያላልሽኝ እሺ ቢ ቤት ማሽቃበጥ እንግዲህ አትይኝ። ምን ነው ሌላ ሴት ሆንኩብህ? ኧረ እየገረምሽኝ ነው። ፈርተሻል? እሷ
አሚና ወይ አሁን ወደ መጫወቻ ቦታ እንሄዳለን። ጠጭነሽ እሺ አልበላሽም መሰለኝ ብይ እንጂ። አይ በቃ ሌላ ምግብ ላንጣልሽ እንዴ? አይ ተይው ሆዴ ሞልቶ። እሺ እሱን ፈርተሽ ከሆነ ይሄድ በቃ ሄድ ብልበል። ኧረ እንደዛ አይደለም እናሽቃበትሽ እና ተሳቀቀኝ። ሰው የምትሳቀቅ ከሆነ አንተ ትውጣ በቃ ሄድ ትሰራለህ ቤት ሲጀምር ምንድን ነው እንድናገራችሁ የምታየኝ? እንደ ሴት ቤት በቃ ፍቅራችሁ ደስ ይላል፣ ቀጥሉበት እናንተ። እስና ምን አመሰግናለን፣ ግን ምን ነው ደጋገምከው? ሌላ ነገር አታወራኝ ይችላል ነው አትፍሪ እንጂ ብይ። እዛ ደግሞ ሱቅ እንሄዳለን፣ ልብስ ምናምን አንዳንድ ልብሶች እንገዛለን። እሺ ከመጫወቻ መልስ። ከዛ ደግሞ ራት ቤት አንሰራም ዛሬ፣ ደግሞ እዛው ነው በልተን የምንመጣው። እንዴ ቤት እኮ ማብሰል ይችላል። ኧረ ችግር የለም። አይ ዛሬ እረፍትሽ ስለሆነ ከዛው በልተን እንመጣለን ማለት ነው። አንተ ከፈለክ ኪችኑን ታውቀዋለህ አይደል? አልገባኝም። ኮራት ከፈለክ እኛ ልንወጣ ነው፣ እዛው እንበላ ነው። እናንተ ራት ውጭ ልበሉ ነው፣ እኔ ኪችን ገብቼ ሰርቼ ልብላ። አልፈለክም አለመብላት ትችላለህ፣ ችግር የለም። እነዚህ ነው። ኧረ ተጋ የትላንቱም በዛ የዛሬውም ደግሞ ጥሩነትሽ በጣም በዛ። ጥጋብ አይደለም በቃ ዛሬ ረፍቷ ነው፣ በቃ ረፍቷ ነው። ምንም ነገር ውሃ ራሴ ለምንድን ነው እሷ ጋር የምታገናኘው? በቃ እኔ እኮ ስለሷ ምንም አላልኩም። በቃ እንክብካቤሽ ደስ ይላል፣ ቀጥይበት፣ እንደዚሁ ሁኚ። ጥሩ ልጅ በቃ ጥሩ ነው። ግን እሷን ስለተንከባከብሽ እኔ ጋር ፊትሽን ሌላ መቀያየር ምናምን አስፈልግ። ያኔ አንተ አልሰራልህም እኮ በቃ ምንድን ምግብ ውጭ እንበላ ነው። እና እኔ ውጭ አልበላም። ደስ ካለ ያኔ ከቤት ማወጣ ከሆነ እዚሁ የምታመሽ ከሆነ ውጭ ከመውጣት ገብተህ ሰርተህ ኮክ አድርገህ ብላ ነው ያልኩህ። ምን ችግር አለ? ያስደብራል። በጣም ነው የሚያስደብረው። መስሎህ ሄዶ ሳትደበር እንጂ በቃ ሂጂ ለባብሽሽ ሂጂ። አልበላም አልሽ ኬኩን በኋላ ትበያለሽ። በቃ ለምን ጣፋጭ ወጪ ብዙም አይደለም። እሺ በቃ ራስ ያስገደድኩሽ መሰለኝ። እሺ ለባብሽ እንወጣለን። ምስሪ ይዘናት ከዛ ራት እዛው ነው የምንበላው። ልብስም ደግሞ አንዳንድ እንትን ሽቲዎች እንገዛለን። እሺ ወይ ለማን እየሞከርሽ ነው? በልጅት ፊት ነው መጥፎ ለማድረግ ምጥር ምን ለማን ፈልገሽ? እኔ እኮ መጥፎ አላደረኩም። እሷ መንከባከብ ስላለብኝ ተንከባከብኳት። በቃ ሁለት ቀን ሶስት ቀን ስለተንከባከበች ተንከባከብኳት። በቃ አለቀ። ሁለት ቀን ሶስት ቀን ተንከባክባኛለች። እኔ አንድ ቀን ብከባከባ ምን ችግር አለ? ሁልጊዜም እንደዚህ ነው ማለት ነው። ተንከባከቢያታለሽ ነው ያልኩሽ። እና ታዲያ ምንድነው? ምን እያልከኝ ነው? ለምንድን ነው የምትቀያየሪው? ውሃ አታምጪ፣ ውሃ አላመጣም እኮ። አዎ አታምጪ፣ በቃ ራስህ ተንከባከብ። ምንድን ነው እንደዚህ የሚያደርግሽ? ዛሬ አሰራማው በቃ እኔ ካላዘዝኩት አሰራም እንዳሰራ ነው የማደርገው። ውሃ እንጭልኝ ትለታለ እንዳንተ ስለምን ሳታመጣው ተቀንዳለሽ። ስርዓት ይልልሽ ራስ ስርዓት ይልና ፕራንክ ነው ናቶለሽ። ምን አይነት ፕራንክ ነው ደግሞ? በቃ ፕራንክ ነው። አይተናንበስ ያው ፕራንክ ነው። አሁንም ፕራንክ ነው። ለቪዲዮ ነው። ቪዲዮውን ይሄ ይሆን የምትንከባከበው ያኔ ማለት ለቪዲዮ ነው የምትንከባከበው። ቪዲዮ እየሰራ ነው። ግን እሷ ደግሞ ተሸማቀቀች። ገባ ብዙም አልፈለገችም። ደበራት መሰለኝ ይሆናል እንጂ ተንከባከብሻት አይደል? ያሸማቀቅሻል። እኔማ ለአንከባከባት ነበር ፈታ ትላለች ብዬ እኮ እሷ ተሸማቀቀችብኝ እንጂ እኔን ለማሸማቀቅ እሷን አሸማቀቅሽ። እና አሁን አንተ ምኑ ነው ትክክል ያልሆነው ብለህ የምታስበው? ትክክል ያልሆነው ውሃ አላመጣም፣ ምሳ አላቀርብም፣ ቡና አልሰጥም፣ ኬክ አልሰጥም። ለእሷ እያስተናገድኩ ነው አልኩህ። እኔ ሁለት ሰው ነኝ እንዴ? እኔ እኮ ለእሷ አታስተናግጂ አላልኩም። እኔ ለምንድን ነው የማልጠቀመው? እኔ ተጠቀም አልኩህ እኮ። ኪችኑም ክፍት ነው አልኩህ እኮ። ሁሉም ነገር መፍቶ ሀቢቢ ሮስ ታውቃለህ። በቃ እኔ መብላት መጠጣት ፈልጋለሁ። ምሳ አርቢልኝ። አሁን ሂድና በላ። አላየሁም ካሜራ ናችሽ። አልሞም እሷ አልበላችም። ጋይስ በጣም ነው የተሸማቀቀችው። ያው እምቢ ብትለኝ ይሻል ነበር ዛሬ። በርግጥ ፈርታኝ ምን አላውቅም። ልሰድልህ ይሻላል። አበላም ግን አሁን አልበላም ስላለች አበላም። በቃ ያው ቅድሚያ ምሳ ስለበላን ችግር ምን ያሰቃየሽኝ? አሁን ይሄን ሁሉ እንክብካቤ ያሳየሽኝ ለቪዲዮ ነው ማለት ነው? ማን ሰው እኔ ብቻ አሰቃይታለሁ። አሰቃይታለሁ እንዴ? እኔን ያሰቃየሽኝ ነው የምልሽ። አላሰቃየሁም እኮ ግን አለ አይደል የሚንከባከብ ሰው ብድርን ብመልስለት የማይንከባከብን ደግሞ ብትወት ምን ችግር አለ? ስለዚህ
ስለማትንከባከበኝ ምን ማንከባከብ አጥፊውና ነው ራና ለምንድን ነው ማለት እዚህ አወራ እንጂ ያሰብከውን ነገር እዚህ አወራ አጥፊና ካሜራው የምጠይቅሽ ጥያቄ አለ አይ እዚሁ ጠይቀኝ ዘልጠይቅሽ ጠይቀኝ ስትድረስ ይሁን ዘልጠይቅም በነገራችን ላይ ቡና ማትወድ ጨጓራ አመኛል ምናምን ብላ ያው ለኔ ስትል ምናምን ወይ ግን እኔ አሁን እሺ ልጠይቅሽ አንድ ጥያቄ ልጠይቅሽ ከየት አግኝተሽ ነው እንደዛ አንቺው ጋር ጭራሽን የመጫወቻ የምታረጉኝ ከየት አግኝተሽ ነው ልጅሽ ነው ወይ ከየት ትላለህ እንዴ አገር ሰፊ አይደል ከየት ልበል በጓደኛ አግኝተው የትላንቱን ቪዲዮ ፕራንክ እያደረግን ነው አላችሁ ዛሬም ፕራንክ እያደረግን ነው አላችሁ ከየት አምጥተሽ ነው እኮ ፕራንክ ነው እሺ ፕራንክ ተደረገ በቃ አይደገም ይሄ ነገር አሁን በኋላ ይቆም መስራት ካለብሽ ሌላ ቪዲዮ ስሪ ፕራንክ ታውን በኋላ እንዳስሪ እሺ እሺ ሌላስ ምን የምታዘኝ ነገር አለ እጅ መስአር ቢተኛ እምቢ አጥፊ ምን ካሜራው እምቢ እጅ መስአር አረቢ እምቢ እንዴ ግዳጅ ነው ግዴታ ነው እንዳታጠፋ ካሜራውን ያልጨረስኩ